የዘንድሮ ክረምት ያልፋል። የዘንድሮ ክረምት ማለፍ ማለት የተከበሩ የግብጽ ወንድሞቻችን እንዲገነዘቡ የምንፈልገው $1 ቢሊዮን ሉዝ ማድረግ ነው። በየዓመቱ ኢትዮጵያ $1 ቢሊዮን ሉዝ ታደርጋለች። ይሄን ከየት አባት ያመጣዋል? በትግራይ $1 ቢሊዮን አጥቼ እንደገና ደግሞ እዚህ ውሃ ባለመያዝ አይመችም፣ አይቻልም። እሱ አስቸጋሪ ነው እና ውሃውን እንይዛለን። ውሃ ከመያዛችን በፊት የሚደረግ ድርድር ካለ ዝግጁ ነን። ውሃ ስንይዝ እነሱም በማይጎዳ መንገድ መሆኑን ደግሞ እርግጠኛ ሆነን እንሰራለን። ወንድሞቻችን እንዲጎዱ ስለማንፈልግ 6 ቢሊዮን ዛፍ እንተክላለን፣ እሱም ዝናብ ይጨምራል። ይሄ ዳመና ማዝነብ ቅድም አነሳውላችሁ እንጂ ሁለት ቴክኒክ ነው ያለው። አንደኛው ከምድር ወደ ሰማይ በሚተኮስ ጨዋማ ንጥረ ነገር ባለው ነገር ነው የሚዘንበው። ሁለተኛው አየር ከዳመና በታች በማብረር እነዛ ነገሮች በመርጨት ነው ዝናብ የሚዘንበው። በጣም የሚገርማችሁ ቴክኖሎጂው ግን ዝናብ በዘነበ ቁጥር የዳመና ቁጥር ያድጋል። ስለዘነበ የሚጠፋና ይመስላችሁ፣ ባዘነባችሁ ቁጥር ዳመና የበለጠ እየተከማቸ ነው የሚሄደው እና ኢትዮጵያ ውስጥ ዝናብ እየበዛ ይሄዳል። ችግኝ የተከልን ነው፣ ዳመና እናዘንባለን። የኛ ጎረቤቶች ሁሉም በቂ ውሃ ያገኛሉ። በቂ ውሃ እንዲያገኙ የኢትዮጵያ ሕዝብ በነፃ ችግኝ ተክሎ እየሰራ ነው። እኛም ደግሞ እንድንለማ እነሱም ትብብር እንዲያደርጉልን በሰላም ብቻ ጉዳዩን እንዲያዩት ነው መልእክት ማስተላለፍ እንፈልገው።